ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርገች ማስመለስ ያልቻለውን ወደብ እብነት ወለደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናረጋለን ብላችሁ ነው ያስቀምጣችሁት። ለምን ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው፣ በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው፣ በኤርትራ ህዝብ ፍላጎት ነው የሚወሰነው ሰላም ከሆነ። ስለዚህ የኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለብኝ፣ ስለዚህም ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለኝ ብሎ ነው የሚወስነው። ስለዚህ ይሄን መተው ያለብን ለኤርትራ ህዝብ አይደለም ወይ? የትውልድ ጥያቄ ወደብ እናረጋለን ብላችሁ ከምታራገቡት ለምን ደህንነታችን ነው ጠላታችን እሱ ላይ እንዝመት አትሉም? በተጨባጭ እንዳስቀምጥ ነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጠፈጥ አንድ አሙስ ሲቀረን ነው ሄዳን ነው። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለ ነው። ስለዚህ ወደብ ቢኖረን ይጠቅመናል። ወደብ ግን የእድገታችን ዋነኛው ምንጭ አይደለም። የእድገት ዋነኛው ምንጭ የህዝባችን አቅም፣ ልማት፣ አስተሳሰብና ፖሊሲ ነው። ይሄ ነው። በዚህ ምክንያት ያለፉት ስርዓቶች ወደ ውጭ ይመለከቱ ከነበሩበት ቀይረን ወደ ውስጣችን እንመልከት።